ሰላም ቆንጆች የፊት ጸጉራችሁ እየሳሳ ከሆነ እድገቱን ፍጥነት ከሌለውና ጸጉራችሁ እጅግ እየሸሸ ከሆነ ትክክለኛው ቻናል ላይ ናችሁ። በዛሬው ቪዲዮአችን እንዴት ቤቢ ሄር በፍጥነት ማሳደግ እንደምንችል እናያለን። ምን እሱ ብቻ የምናሳድግበትን መንገድ በቤት ውስጥ ሊሰሩ በሚችሉ ውህዶችና በቀላሉ ያለ ብዙ ወጪ ልናገኛቸው በምንችላቸው ነገሮች ነው። ታዲያ እንደዚህ አይነት የውበትና ራስን የመጠበቅ ቪዲዮዎች ማግኘት እንድትችሉ ሰብስክራይብ እና የደውል ምልክቱን ይጫኑ። በዚህ ቪዲዮ ከላይ እንደነገርኳችሁ እንዴት ቤቢ ሄር በቤት ውስጥ ባሉ ውህዶች ማሳደግ እንደምንችል እናያለን። ታዲያ እነዚህን መንገዶች ዕለት ተዕለት ለረጅም ጊዜ ከተጠቀማችሁ በጸጉራችሁ ላይ ለውጥ የማታዩበት ምንም አይነት ምክንያት የለም። ለምንድን ነው ቤቢ ሄራችን እያደገ ያልሆነው? ወደ መፍትሄው ከመግባታችን በፊት በጸጉራችን ላይ ለውጥን እንዳናይ እያደረጉ ያሉ ነገሮችን እንይ። ታዲያ እነዚህን መንስኤዎችን ስንለይ የትኛውን መንገድ በመጠቀም ቤቢ ሄር እድገታችንን ማፋጠን እንደምንችል ማወቅ እንችላለን። ቤቢ ሄር እንደ ሌላኛው የጸጉር ክፍላችን እንክብካቤ የሚያስፈልገው ሲሆን በአግባቡ እንክብካቤን የማናደርግለት ከሆነ ግን ይሰባበራል፣ ይደርቃል፣ እንዲሁም ይረግፋል። ታዲያ ከነዚህ መንስኤዎች ውስጥ ጥቂቶቹን እንያቸው። የመጀመሪያውና ብዙዎቻችን ባሊም እንደምናደርገው ነገር ጸጉራችንን አጥብቆ ማሰርና ጸጉራችንን ሊሰባበሩ የሚችሉ አይነት የጸጉር ስታይሎችን መጠቀም ነው። ማንኛውም አይነት ቁጥርጥርም ሊሆን ይችላል። ሌላ አይነት የጸጉር ስታይል ጸጉራችንን የሚያጠብቅ ሆኖ ከተሰራ እና ጸጉራችንን ሊሰባበር በሚችልበት መንገድ ስታይል ከተደረገ የፊተኛው ጸጉራችን መጎዳቱና መሰባበሩ የማይቀር ነገር ነው። ጸጉራችን በቂ የጸጉር ቅባት ሳያገኝ ሲቀር ሁላችንም እንደምናውቀው የጸጉር ድርቀት ለጸጉር መርገፍ መንስኤ ነው። ታዲያ ይህ ችግር ቤቢ ሄራችንንም እንዳያድግ ዋነኛ መንስኤ ነው። ጸጉራችን ተገቢውን የሆነ ቅባት ማግኘት እንዲሁም ከጸጉራችን ድርቀትን ማስወገድ ለጸጉር እንዲሁም ለቤቢ ሄር እድገት አስተዋጽኦ አለው። የተለያዩ የጸጉር መንከባከቢያዎች በጸጉር ላይ መከማቸት የጸጉራችንን ቀዳዳ የሚደፍኑ ሲሆን ታዲያ ይህ ችግር ጸጉራችን በአግባቡ መተንፈስ እንዳይችልና ጸጉራችን እንዲሰባበር ሊያደርግ ይችላል። ጭንቀትና በቂ ያልሆነ የጸጉር ወይም የጭንቅላት እንክብካቤ ታዲያ ከዚህ በፊትም በሰራዋቸው ቪዲዮዎች ላይ እንደጠቀስኩት ጭንቀት ዋነኛ የጸጉር መበላሸትና ውበት ማጣት መንስኤ ነው። በተጨማሪም ለጸጉራችን ተገቢውን እንክብካቤ አለማድረግ በጸጉር እድገታችን ላይ እጅግ ትልቅ የሆነ ነገር ነው። ታዲያ የጸጉር እንክብካቤ ስንል ለጸጉራችን የሚገባውን ቅባት መስጠት እንዲሁም ንጽህናውን መጠበቅና ማሳጅ ማድረግ ሊጠቀሱ የሚችሉ ነገሮች ናቸው። በቤት ውስጥ የቤቢ ሄር ማሳደጊያ መንገዶች የመጀመሪያውና በብዙዎች ዘንድ ታዋቂ የሆነው የቀይ ሽንኩርት ውሃ ወይም ቅባት ነው። ይህ ውህድ ጸጉር በማሳደግና ደግሞ በአጭር ጊዜ ውስጥ ለውጥን እንድናገኝ በማድረግ የታወቀ ነው። ቀይ ሽንኩርት በውስጡ ሰልፈር ሲኖረው እሱም ደግሞ ወደ ጸጉር የደም ዝውውርን ለማበረታታትና ወደ ጸጉራችን የኦክሲጅንና ኒውትሪያንቶች መድረስን ለማፍጠን ይረዳል። ታዲያ ይህም የጸጉር እድገትን ለማበረታታትና የጸጉር መርገፍን ለማስቆም ትልቅ አስተዋጽኦ አለው። ይህንን ውህድ በሳምንት ውስጥ ለአንድ ቀን ብንጠቀም ከ3 ወር በአነሰ ጊዜ ውስጥ ለውጡን ማየት እንችላለን። ቀይ ሽንኩርትን ከከተፍን በኋላ ውሃውን መለየት፣ በመቀጠልም በጸጉራችን ላይ መቀባትና ከ15 እስከ 30 ደቂቃ ማቆየት፣ ከዛም በደንብ መታጠብ ልንጠቀምባቸው ከምንችለው መንገዶች ውስጥ አንዱ ነው። ታዲያ ይህ ውህድ ጸጉርን ከማሳደግ በላይ ለቤቢ ሄር እድገትም ትልቅ አስተዋጽኦ አለው። አሎቬራ ለቤቢ ሄር እድገት አሎቬራ ጸጉርን በማለስለስና የጸጉር መሰባበርን በማስቆም የሚታወቅ ሲሆን ታዲያ ይህንን በጸጉራችን ላይ ስንጠቀም ጸጉራችን እድገቱን እንዲያፋጥንና ደግሞ ጸጉራችን እንዳይሰባበር ትልቅ አስተዋጽኦ ያደርጋል። ታዲያ አንድ አሎቬራን በመቁረጥን በቀጥታ ጸጉራችንን መቀባትና ለ30 ደቂቃ ማቆየት ከዛም መታጠብ አሎቬራን ልንጠቀምበት የምንችልበት መንገድ ውስጥ አንዱ ነው። ታዲያ ይህንን በየቀኑ ብናደርገው የቤቢ ሄር እድገትን ለማፋጠን ይረዳል። የተለያዩ የጸጉር ቅባት ውህዶች በተለያዩ ጥቅሞች የሚታወቁ ቅባቶችን ቀላቅሎ መጠቀም ለቤቢ ሄር እድገት ትልቅ አስተዋጽኦ አለው። እነዚህን ቅባቶች በሳምንት ከ3 እስከ 4 ጊዜ በመጠቀም ለውጡን ማየት እንችላለን። ታዲያ እነዚህ ቅባቶች ምንድናቸው? አንደኛውና ዋነኛው የሮዝሜሪ ቅባት እንዲሁም የኮኮናትና ካስተር ኦይል ቅባትን ቀላቅሎ መጠቀም ሲሆን የሮዝሜሪ ቅባት ለጸጉር እድገት ሲጠቅም፣ ኮኮናት ደግሞ ጸጉራችን ቅባት እንዳያጣና እንዳይደርቅ ያደርጋል። ካስተር ኦይል ለጸጉር ብዛትና ውፍረት ለመጨመር ይረዳል። ሩዝ ውሃ በብዙ ሀገራት የተመሰከረለትና ከጥንት ጀምሮ ሰዎች ጸጉራቸውን ለማሳደግ የሚጠቀሙበት መንገድ ነው። ታዲያ ይህ ውህድ ለቤቢ ሄር እድገት እንዲሁም ለጸጉር ጥንካሬን በመስጠት እና እድገትን ለማፍጠን ይጠቅማል። ከተቻለ ይህንን መንገድ በየቀኑ በጸጉራችን ላይ መጠቀም ለውጡን በፍጥነት ማየት እንድንችል ይረዳናል። ሩዝና ውሃን በመከላከል በእቃ ውስጥ ለ24 ሰዓት ማቆየትና ጸጉራችንን ለመቀባት በሚያመች እቃ ውስጥ በማድረግ መርጫት። እንቁላል በጸጉር ላይ መጠቀም
እንቁላል በፕሮቲን የበለጸገ ሲሆን ፕሮቲንም ለፀጉር እድገት ትልቅ አስተዋጽኦ አለው። እንቁላል ከዘይት ጋር በመቀላቀል በፀጉር ላይ ለ30 ደቂቃ ማቆየትና መታጠብ በቤቢ ሄር ላይ ትልቅ ለውጥን እንድናይና እድገቱም እንዲፋጠን ያደርጋል። ደርማሮለር ለቤቢ ሄር እድገት ትልቅ አስተዋጽኦ ሲኖረው በጭንቅላታችን ላይ የደም ዝውውር እንዲጨምርና ኮላጅን እንዲጨምርና የምንቀባቸው ቅባቶች በደንብ ዘልቀው እንዲገቡ ይረዳል። 0.25 ወይም 0.5 ሚሊ ሜትር ደርማሮለር በመጠቀም ጭንቅላታችንን ማሸት። ይህንን ስናደርግ ተጠንቅቀን መሆን አለበት። በሳምንት ከ2 እስከ 3 ጊዜ መጠቀም፣ እሱንም ካደረግን በኋላ ቅባት መቀባት። ይህ ልምድ የቤቢ ሄር እድገትን ያፋጥናል። ከቤት ውስጥ ውህዶች በተጨማሪም የቤቢ ሄር ለማሳደግ ተብለው የሚሰሩ ቅባቶችን፣ ሰረሞችና ቢዩቲን ፕሮዳክት መጠቀም በአጭር ጊዜ ለውጥን እንድናይ ይረዱናል። ከላይ የጠቀስኳቸውን ነገሮች በማድረግ እና ፀጉራችሁን ሊጎዱ የሚችሉ ስታይሎች በመጠበቅ በቀላሉ በቤት ውስጥ ቤቢ ሄር ማሳደግ ይቻላል። ነገር ግን እነዚህን መንገዶች ለረጅም ጊዜ ያለመሰለቸት መጠቀም ለውጥን በአግባቡ ማግኘት እንድንችል ይረዳናል። በሌላ ቪዲዮ እንድሰራላችሁ የምትፈልጉትን ሐሳብ በኮሜንት አስቀምጡልኝ። ሰብስክራይብ እና ላይክ እንዳይረሳ። መልካም ቀን።